ሰላም እንደምናችሁ በእኛ ጊዜ ተመልሰን መተናል በዛሬው የአልበም ሪአክሽን አልበም ሪአክሽኑ ብቻ ነበር አሁን ደግሞ በሲንግሉ መጣን አጨለም ነደደሰ ቃምከመን ወይም ነገር ወደ ሲንግላ ሙላቱ ሁሌ እኔው ደግሞ ተመስገን ዊዚ አይቃጨልም ዝም ባትጣ ዊዚ በሉ ስፕራ አጠጣ እሺ ዊዚ ትራደሽ ይሄ ማለት ኮካ አው በለው ኮካ ነው ብለው ስራም ከአልበም ሪአክሽን ዘሉ ወደ ሪአክሽን የሚወስደው እንግዲህ ኮካ ከሆነ ስፖንሰሮች እናያዋለን ለማንኛውም ዛሬ የዘሪቶ አዲስ ነው ሁለት ሳምንት ተወጣው አልፊንግላች በጣም በቃ ልብ ምትካይ ሆነ በጣም ወቃ ወደ ሊናችን ተመለሰ ወደ ልቡናችን ተመለሰ ስራነች እሷ ስራ ለምን አናያትም ግን ትንሽ ነው በጣም በቃ የሚያምር ስራ ነው በነገራችን ላይ በጣም እንትና ቢዙን እየሰማው ነው በጣም ሚካኤል አይዶ ሰራው በነገራችን ላይ ቢዝ አለው ቦክስ ጊታር አለው ሊድም አለው ያው ሙሉ በቃ ይሰራው ሚካኤል አይዶ በጣም ጽድት ያለ ስራ ነው ሚኪጃኖ ማለት እና በጣም የሚያምሩ ሙዚቃው ራሱ በቃ ራስን እንድታይ ሀገርህን ማለት ገብቷል አይደል እንትን እንድታይ ዞር ብለህ እንድታይ ማለት በቃ ለልጆች እንድታስብ ስለወደፊት እንድታስብ በደንብ የሚያደርግ በቃ ገብቷል ወደ ፈጣሪም እንድታይ እኔ በጣም እንደመቸኝ ብቻ ራሱ አብረን ከሷ ጋር ቀውጠው ራሱ ያለኝ ፍቅር ነው በዚህ አጋጣሚ ስለዚህ ስለ ሀገራችን ስለ ሀገራችን እየጸለይን እሷ ደግሞ በቃ እንትን ያነሳቸው ይሄ ስለ ሀገር ራሳችን በደንብ ማንም ከሌለ ባይዘይ ማለት ነው ይሄን አስረግጣችሁ ስሙኝ ሰው ማለት ሰው የሚኖረው አዋፋት የሚኖረው ሁሉም ነገር የሆነ ሀገር ስትኖር ብቻ ሀገር ከሌለች አንተ እኛ ሁላችንም የለም ስለዚህ ለሀገራችን ሰላም ሁላችንም እንጸልይ ይገባል ሰላሟን እንዲበዛ ማለት ነው ሀገር ማለት በነገራችን ላይ ተራራና ጋራ እኔ ማምነው ሀገር ማለት ሰው ነው እኔ እናንተ ነው እናንተ ኢትዮጵያ ነው ኦኬ ኢትዮጵያ ምትባል ሀገር ማለት ሰው ነው እንጂ መሬቱና ሸንተረሩ ተሻለ ስንት መሬት ጋራ አሪፍ ተፈጥሮ አፈላቸው ሀገሮች በመሬት አላቸው ሀገር ማለት በቃ እኔ እናንተ ገብቷላ የሆነ ሰብናችን ሜንታሊቲያችን ተመሳሳዩ ሰዎች በቃ ሀገር እንጂ ኢትዮጵያ ማለት እኛ ነን እንጂ ሀገር ምን አንድ ባለከኔ ምን አለ መሰለህ ሰላማችን ያለው በእጃችን ነው ማለት ሁላችንም ሰላም ሆነ ሀገሪቷ ሰላም ትሆናለች ሰው ሳይገጫጭ ሁላችንም እጃችን ሰላም ካለ በቃ እንላለን ሰላም ይወርዳል እና እውነትን ነው ጋራ ሸንተረሩ አይደለም ሀገር ማለት እኛው ነን ሀገር ማለት ሰው ነው ሰው ማለት ሀገር ስለዚህ እንደዛ ምክንያቱም ቅድም እንዳልኩ ማለት ነው እና እስካሁን ከወጡት አሁን በዚህ በጦርነቱ ሰዓት በዚህ አብዛኛው ዘፈን በቃ የሆነ ጎራን ይላል አንድ ጎራን ስለዛ እንደኔ የተባለ ግን የዘሪቱ የእውነት ምንም እንትን ለማለት አይደለ የሚገርም በቃ ወደ ህሊናችን ወደ ቀልባችን ለመለስ ነው ወዲህ በጣም አብስተን በቃ ገብቷል ማጣበቀው ነገር እኔ ራሱ አልጠበቀ ነበር እንደዚህ አይነት ሰዎች እንደሆነ ጨራሽ አስበልክ ማለት በጣም ከብዙ ነገራችን አንፃር እንደዚህ ሆነ ለሃይማኖት ከመከብራቱ አንፃር ወደ 90% አማኝ ነው የሚባልበት ሀገር ላይ እዚህ ስንጫረስና እና እናሳፍራለን በጣም እናሳፍርበት ጊዜ ደርሷል በቃ ወደ ፈጣሪ ነው ይሄም ሙዚቃው እንዲያቃጨልበት ነው የሚያደርገው በጣም በቃ እኔ ውስጤን የተሰማኝ ዘሪቱ ሙዚቃ ነው ያደረገው በጣም በሚያምር ሙዚቃ አይደል ዘሪቱ በዚህ አጋጣሚ ካገኘ ከሰማሽ ነው አንቺን በጣም ሻለብ የሰራችው ስራ በጣም በቃ ልባችን ነክቶት ነው ያቀረበው ያለው ሲንግል ነው እንሻለን ማለት እግዚአብሔር ሰላም ያምጣል
መቼ ለልጆቻችን ለልጆቻችን አሪፍ ነች ሀገር ዛሬ ምን የሆነ ኮሽታ ነገ የሆነ ኮሽታ ከመቼ ሲመጣ ኮሽታ ትናንት ሲሄድ ኮሽታ በቃ በጣም አስቀያሚ ነገር ወደ ቀልባችን ፈጣሪ ድረስ ታይ ነበር በቃ ፈጣሪ ይገለጥ እንደ በፊት በቃ ሀገሬ ብዙዎች ለሀገር አቀንቅነዋል ከቴዲ አፍሮ ጀምሮ አሉ ከሚባሉ ሙዚቀኞች በጣም አቀንቅነዋል እና የቴዲ ራሱ ተቀረስተ በጣም በቃ ገባህ ማለት የቴዲ አይፈራል አዎ ሀገሬ ቁጭ ብዬ ሀገሬን አፈቀኛለሁ እስከዚህ ድረስ ግን ድረስ ማለት በቃ ይብልቅልቅ አለ ይብልቅልቅ አለ የዘሪቱ ገበደ ልባችን እውነቴን ነው በቃ የሚገርም እናመሰግናለን የሚለቀቅ ሊሆንም እና ታዲያ ጨርሰታ አለቀ